ሃሌሉያ ለቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። የቤተ ክርስቲያን ምረቃ ጥሪ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በጉራጌ ሀገረ ስብከት የሚገኘው ጥንታዊው የምሁር ገዳመ ኢየሱስ ሕንፃ ቤተ ክርስቲያን የግንባታ ሥራ በልዑል እግዚአብሔር ፈቃድ ተጠናቆ ሥርዓተ ቡራኬውና ቅዳሴ ቤቱን ሚያዝያ 4 እና 5 ቀን 2018 ዓ.ም ለመፈጸም ታስቧል። ታላቅ የምስራች! በጉራጌ ሀገረ ስብከት በምሁር አክሊል ወረዳ የሚገኘው ጥንታዊውና ታሪካዊው ገዳመ ኢየሱስ ሊመረቅ ዝግጁ ሆኗል። ብፁዕ አቡነ መልከጼዴቅ ካልአይ የመሰረት ድንጋዩን አስቀምጠው ሕንፃው ግንባታ ተጀምሮ እስካሁን በመታነጽ ላይ ቆይቶ የግንባታ ስራው ሙሉ በሙሉ ተጠናቆ እነሆ በያዝነው ወር ሚያዝያ 24 በብፁዓን አበው ሊቃነ ጳጳሳት ተባርኮ ሚያዝያ 25 የቅዳሴ ቤቱ ይሆናል። በዕለቱ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም በብዙ ሺህ የሚቆጠሩ ምዕመናን ይገኛሉ። ሁላችሁም ኦርቶዶክሳውያን በሙሉ ወደዚህ ታላቅ ገዳም ጥሪውን አክብራችሁ ሰምታችሁ የበረከቱ ተካፋይ ትሆኑ ዘንድ ሚያዝያ 24 እና 25 ተጋብዛችኋል። የብፁዕ አቡነ መልከጼዴቅ ካልአይ የመታሰቢያ ሐውልትና ቤተ መዘክር በዕለቱ በገዳሙ ግቢ ስለሚመረቅ እርሶም ከዋዜማው ጀምሮ በገዳማችን እንዲገኙልን ጥሪያችንን ስናቀርብ በታላቅ አክብሮት ነው። የገዳሙ ጸሎት በረከት ከሀገራችን ኢትዮጵያ ከሁላችንም ጋር ይሁን። እግዚአብሔር አምላካችን የዚያ ቀን ሰው ይበለን፣ በሰላም ያገናኘን። ወስብሐት ለእግዚአብሔር። ትታነጽ ቤተ ክርስቲያን በዕንቈ ሰንፔር ወበከርከድን በዕንቈ ሰንፔር